ውጤታማ የንብ እርባታ እንዴት ነው የምንጀምረው የሚለውን እናያለን። በዛሬው ርዕሳችን ውጤታማ የንብ እርባታ ለመጀመር ምን ምን ያስፈልጉናል፣ እንዴት እንጀምራለን፣ እንዴት ወደ ስራው እንገባለን የሚለውን እስቲ እናያለን። እንግዲህ የንብ እርባታ እንዲሁ ስናወራው ዝም ብሎ ቀላል ነገር ይመስለናል። ምክንያቱም እንደ ሀገር እንደ ኢትዮጵያ በአብዛኛው በኢትዮጵያ ክፍል በኢትዮጵያ አብዛኛው ክልል እንበለው ቦታዎች ላይ የንብ እርባታ የማያካሂድ አርቢ ወይንም አርሶ አደር የለም ማለት ይቻላል። በአብዛኛው ይህንን ስራ ያካሂዱታል። ግን በምን መልኩ ነው የሚለውን ነገር እንግዲህ ሳይንሳዊ ነው ባህላዊ ነው የሚለውን ስናይ አብዛኛው ጥናቶች እንደሚያመላክቱት ከ95% በላይ ኦልሞስት 98% ምናምን አካባቢ የሚካሄደው የንብ እርባታ ባህላዊ ነው። እንግዲህ ባህላዊ የንብ እርባታ ባህላዊ ነው። ብዙም ጠቀሜታነቱ የተወሰነ የራሱ የሆነ ጠቀሜታ አለው። ግን ተጠቃሚ ከመሆን አንጻር ያንን ያህል ነው። ከተጠቃሚነት አንጻር፣ ከቢዝነስ አንጻር፣ ከገቢ አንጻር ስናየው ዝቅተኛ ነው። ስለዚህ የንብ እርባታ ስንጀምር በምን መልኩ ነው መጀመር ያለብን? ዝም ብለን ቀፎ በመስቀል በዛ መልኩ እናካሂዳለን ወይ የሚለው ነገር እዚህ ጋር እያየን እንሄዳለን ማለት ነው። ስለዚህ የንብ እርባታ ለመጀመር ምን ያስፈልገናል? አንደኛ ላይ ተስማሚ ቦታን መምረጥ። ይሄ በእንግሊዘኛው ሳይት ሰሌክሽን ይባላል። ይሄ ለንብ እርባታ በጣም በጣም እጅግ ወሳኝ የሆነ ስቴፕ ነው። የመጀመሪያው ስቴፕ ያው ከዚህ በፊት ቀለል ያሉ ነገሮችን እንትን እንላለን። ለምሳሌ ቲዎሬቲካል ነገሮች ማለት በቃል እንዲሁም በቲዎሪ ስለ ንብ እርባታ የተወሰነ እውቀት ሊኖርን ይገባል። ይህንን እውቀት ከየት ነው የምናገኘው? ወይ በስልጠና ወይ ደግሞ በማንበብ በዚህ የተወሰነ ግንዛቤ ሊኖረን ይገባል። ይሄኛው ያው ይቀድማል ከዚህኛው ማለት ነው። ግን ያኛው በሂደትም እያሟላን ልንሄድ የምንችለው ነው። ከዚህ አንጻር በጣም ከፍተኛ ጥንቃቄ ልናደርግ የሚገባው ምንድን ነው? ትክክለኛ ቦታን መምረጥ። የንብ እርባታ ለማካሄድ ትክክለኛ ቦታን መምረጥ ምን ማለት ነው? ቦታ ይኖረዋል ወይ? ለምሳሌ ዛፍ ላይ መስቀል አይቻልም ወይ? ወይ ደግሞ ቤት ስር ማስቀመጥ አይቻልም ወይ? ቀፎ ምን ቦታ ያስፈልገዋል የሚል ነገር ልታነሱ ትችላላችሁ። ይሄ ግን በጣም የተሳሳተ እንደዚህ አይነት አስተሳሰብ ልክ አባቶቻችን ቤት ስር የሆነ ቦታ ላይ ዝም ብሎ እንጨት ላይ ዛፍ ላይ ያስቀምጣሉ። ይሄ በጣም ውጤታማ አያደርገንም። የተወሰነ ነገር ልናገኝበት እንችል ይሆናል፣ ግን ውጤታማ ለመሆን በእንደዚህ መልኩ አይደለም የምንሄደው። ተስማሚ ቦታን መምረጥ። ይሄ ምን ማለት ነው? ሳይት ሰሌክሽን ይባላል። ይሄም የንብ ማነቢያ ቦታ መመረጥ መቻል አለበት። ይሄ ምንን ያካተተ ነው? ሳይት ሰሌክሽን ስንል ምን በውስጡ ያካትታል የሚለውን ማየት እንችላለን። ምንን በውስጡ ሊያካትት ይችላል? ለምሳሌ የአበባ አባንደንሲ ወይንም የእጽዋት በብዛት መኖር፣ የተለያዩ እጽዋቶች በአካባቢ ላይ ሊኖሩ ይገባል። ንቦቹን ቀፎአችንን ልናስቀምጥበት ያሰብንበት ቦታ ላይ ከፍተኛ የሆነ ስል ያው በጣም እጅግ ጥቅጥቅ ያለ መሆን አይጠበቅበትም። ተመጣጣኝ በቂ የሆነ ለንቦቹ በተለያየ ጊዜ የአበባ
ፍሳሽ ወይንም ደግሞ ኔክታር የምንለው እሱን የያዘ ሊሆን ይገባዋል። ስለዚህ ምንድነው አንደኛ ላይ የንብ ጣቢያ በቂ የሆነ በጣቢያው ዙሪያ ከ2 እስከ 3 ኪሎ ሜትር ራዲየስ ከ2 እስከ 3 ኪሎ ሜትር እዚህ አካባቢ እዚህ ራዲየስ ላይ ቀፎን ለማስቀመጥ ካሰብ ከዚህ ቀፎ በዙሪያው ከ2 እስከ 3 ኪሎ ሜትር በዚህም በአራቱም አቅጣጫ እስከ 3 ኪሎ ሜትር ድረስ የአበባ ብናኝን ሊያገኙ ኔክታር ወይንም ደግሞ ከእጽዋት የአበባ ፍሳሽ አበባ እንትን የሚለውን ከአበባ ውስጥ የሚገኘውን ፍሳሽ ንቦች እጅግ ስለሚፈልጉት ያው ይሄ ኔክታር ከአበባ በፊት ነው የሚገኘው ወይስ አበባ እያለ ነው የሚገኘው የሚለውን በአካባቢያችሁ ላይ ያለውን እጽዋት ማየት ትችላላችሁ። ከዚህ አንጻር እሱ በደንብ ያለበት አካባቢ ላይ መሆን መቻል አለበት። ለምሳሌ ሱፍ ብንወስድ የሱፍ እጽዋት ብንወስድ የሱፍ ተክልን ብንወስድ በዙሪያው አበባ አለ። ከዛ መሀሉ ላይ ከፍተኛ የሆነ ፍሳሽ አለው ማለት ፈሳሽ ይሄ ኔክታር የሚባለው ማለት ነው። እሱን ነው የሚጠቀሙት ንቦች። እሱ እንደዛ አይነት ተመሳሳይ የሆኑ እጽዋት አካባቢ ላይ በደንብ መኖር አለባቸው። flower abundance there should be enough flower surrounding the apiary ወይንም ደግሞ የንብ ጣቢያው ዙሪያ ከፍተኛ የሆነ የአበባ ብናኝ መኖር መቻል አለበት። ከ2 እስከ 3 ኪሎ ሜትር መካከል ያለው ማለት ነው። ሌላው ብናኝ ፖለን የምንለው በብቃት በብዛት ሊኖር ይገባል። ይሄ ብቻ አይደለም እንግዲህ እጽዋት ስንል ምን አይነት እጽዋት ነው እዛ አካባቢ ያሉት የሚለውንም በደንብ ማጤን መቻል አለብን። ምን አይነት እጽዋት እዛ አካባቢ ላይ ይገኛል? ለምሳሌ እኛ ለኮሜርሻል ፐርፐስ ወይንም ለንግድ ዓላማ የምናረባ ከሆነ ወይንም ደግሞ ማነብ የምናካሄድ ከሆነ የተለያዩ እጽዋት ያሉበት ቦታ ላይ ነው ማስቀመጥ ያለብን። ምን ማለት ነው የተለያዩ እጽዋት ማለት? አንደኛ በተመሳሳይ ወቅት የሚያብቡ የተለያየ ለምሳሌ ቀይ አበባ፣ ነጭ አበባ እንደገና ደግሞ ወርቃማ ይህንን የመሳሰሉ አበባዎች ያሏቸው እጽዋቶች ይኖራሉ። እነዚህ በራሳቸው የራሳቸው በጎ ተጽዕኖ አላቸው። ምንድነው በጎ ተጽዕኖ? በአንድ ጊዜ የተለያየ ማር እንድናገኝ ያደርገናል። ይህንን ስል እንግዲህ ንቦቹ እንዴት እንትን ሊያደርጉ ይችላሉ የሚለው ነገር የራሱ የሆነ ርዕስ ያስፈልጓል። ግን በአካባቢ ላይ በብዛት ዶሚኔት ያደረገውን አበባ ነው የማሩን ከለር እንትን የምናገኘው። ለምሳሌ አካባቢ ላይ የሱፍ አበባ በብዛት የሚኖር ከሆነ ምንድነው ምን አይነት ማር ነው የምናገኘው ማለት ነው? ጎልደን ወደ ጎልደን የተጠጋ ማር እናገኛለን። ወደ ቢጫ የተጠጋ ቢጫ ከለር ያለው ማር እናገኛለን። ምክንያቱም ከአካባቢ ላይ ከሚገኘው እጽዋት አበባ ተነስተው ነው የማሩን ከለር የራሳቸው እንዛይሞችን ጨምረውበት የሚሰጡን ማለት ነው። እንግዲህ ስለዚህ በአንድ ጊዜ የተለያዩ አበባዎችን ልናገኝ የምንችልበት ቦታ ላይ ነው ማስቀመጥ ያለብን። ምክንያቱም አንደኛ የተለያየ እጽዋትን ተጠቅመው የሚያዘጋጁት ማር ከጤና አንጻር ጤናን ከመጠበቅ አንጻር ከፍተኛ የሆነ አስተዋጽኦ ይኖረዋል። ከቴስት አንጻርም የተለያየ ጣዕም እንዲኖረው ያደርጋል ማለት ነው። ሌላው
እንግዲህ አሁን ምን አይተናል ማለት ነው? ስለ አበባ አይተናል። እጽዋት በበቂ ሁኔታ እጽዋቶች ሊኖሩ ይገባል። አሁን ላይ ያው እንደ ሀገራችን በከፍተኛ ሁኔታ የሰብል ምርት ይካሄዳል። ነገር ግን በዚህ በሰብል ምርት አካባቢ የንብ እጽዋትን ወይንም ደግሞ የንብ ማነብ ስራን ማካሄድ ብዙም አይመከርም። ብዙም አይመከርም። ለምን ሲባል ከፍተኛ የሆነ ኬሚካልን ስለሚጠቀሙ አካባቢው ላይ ኬሚካል በስፋት ስራ ላይ ስለሚውል ይሄ ንቦቹን በቀጥታ ይጎዳቸዋል። ንቦቹ ተጎዱ ማለት ደግሞ እኛ ምን አጣን ማለት ነው? የራሳችን የሆነ ገቢ እንድናጣ ያደርጋል። ከዚህ አንጻር በዚህ መልኩ ማየት አለብን። ይቅርታ ትንሽ ሳል ነገር ስለያዘኝ ነው። እንግዲህ በአካባቢ ላይ ያለው እጽዋት የእጽዋት አይነት ቢቻል በተፈጥሮ የተገኘ ካልተሻለም ደግሞ በሰዎች በሚተከሉ በተለይ አሁን ላይ በሀገራችን ላይ የተካሄደ ያለው የአረንጓዴ ልማት ለዚህ ከፍተኛ የሆነ አስተዋጽኦ ያበረክታል። በከፍተኛ ሁኔታ አስተዋጽኦ ይኖረዋል። ምክንያቱም አካባቢው ላይ በቂ የሆነ የንብ አበባ እንድናገኝ፣ የንብ እጽዋትን እንድናገኝ፣ የንብ እርባታን በቀላሉ እንድናካሄድ ስለሚያግዘን ማለት ነው። ግሪን ኢኒሼቲቭ ወይም ደግሞ በአሁኑ ሰዓት በየዓመቱ የሚተከሉት እጽዋት ለዚህ ከፍተኛ የሆነ አስተዋጽኦ ያበረክታል። ሌላው የውሃ ምንጭ አካባቢ ላይ ንቦች በቅርበት የሚያገኟቸው እንግዲህ ስለ እጽዋት ሌላው መርሳት የሌለብን ነገር ምንድን ነው? በቅርበት ሊያገኙ ይገባል። እጽዋቱ ከማነቢያ ቦታ እየራቀ በሄደ ቁጥር ንቦች ያንን የሚፈልጉትን ሀብት ወይንም ሪሶርስ ከዛ ከሪሶርሱ ቦታ ተሸክሞ ወደ ቀፎ ለማምጣት ከፍተኛ የሆነ ጉልበት ወይም ኤነርጂ ያወጣሉ። ይሄ ደግሞ ንቦችን በአጭር ጊዜ እድሜያቸው ለምርት እንዳይውል እና በአጭር ጊዜ ከስራ ውጪ እንዲሆኑ ያደርጋቸዋል። ስለዚህ ምልልሱ እንዲያጥርላቸው ውሃም እጽዋትም በአካባቢው ላይ ሊኖር ይገባል። ይህንን በደንብ ማጤን ይኖርብናል። ያለበለዚያ ውጤታማ መሆኑ ብዙ አይደለም። እንግዲህ ይህንን ስናደርግ አካባቢው ላይ ያለውን እምቅ የእጽዋት መጠን በደንብ ማጤን ይገባል። ያው ይህንን በሌላ እንትን ልመጣበት እችላለሁ። አካባቢ ላይ መሸከም የሚችለው የቀፎ መጠንም የራሱ የሆነ ሳይንሳዊ ግምት አለ። ሳይንሳዊ አገማመት እዚህ አካባቢ ላይ ምን ያክል ቀፎ ባስቀምጥ ውጤታማ ልሆን እችላለሁ የሚለውን ልናጤንበት ወይም ደግሞ ልናቅ የምንችልበት ሳይንሳዊ መንገድ ስላለው ያንን ተከትለን ነው ማስቀመጥ ያለብን እንጂ ቀፎ ስላለን ብቻ ወይንም ቀፎ ለማስቀመጥ የተመቻቸ ነገር ስላለ ብቻ ዝም ብለን ወስደን አናስቀምጥም። አስቀምጠን ከተወሰነ ጊዜ በኋላ ምንም አይነት ነገር ስናጣ ተስፋ ቆርጠን ስራውን ወደ መተው እንሄዳለን ማለት ነው። ከዚህ አንጻር ምን ያክል እጽዋቶች ይኖራሉ፣ እዚህ ላይ ምን ያክል እጽዋት ባስቀመጥ ውጤታማ እሆናለሁ፣ ጋጉራ ሀገሚ የሆነ ናኖ ከነቴችሴ ቡአ-ቀቤሳ ta'uu danda'a jennee biqiltoota naannoo san jiran biqiltoota naannoo horsiisa kanniisaa adeemsisan jiran sirriitti hubachuun baay'ee murteessaadha jechuudha. Baay'ee murteessaadha. Yoo san hin taane ta'e fuudheetuma gaagura callisnee teechisnee yoo kan biraa deemnu ta'e bu'a qabeessa ta'uu baachuu dandeenya jechuudha.
ቧራ አርገችባቸው እንደኝ ስለዚህ ማጤን በጣም በጣም ወሳኝነት አለው እና የእጽዋቱ ሁኔታ አሁን እንግዲህ የእጽዋቱን ከለርም ልንመርጥ እንችላለን። ለምሳሌ በጣም ለኤክስፖርት ፐርፐዝ የምናውል ከሆነ ነጭ አበባ ያለበት በብዛት ነጭ አበባ ያለበት አካባቢ ላይ ምን አይነት ማር ነው የሚመረተው? ነጭ ማር ይመረታል ማለት ነው። ቡናማ አካባቢ ደግሞ ወደ ጥቁር የሚያደላ ማር እናገኛለን። ሱፍ፣ ይሄ መጭ ምንለው እንደዚህ አይነት እጽዋቶች የሚገኙበት አካባቢ ላይ ደግሞ ጎልደን ማር እናመርታለን ማለት ነው። ከዚህ አንጻር እጽዋቶች በጣም በጣም ከፍተኛ የሆነ ጥንቃቄና ከፍተኛ የሆነ አስተዋጽኦ ያበረክታሉ ለውጤታማነታችን። ከዚህ አንጻር የንብ እርባታ ስናካሄድ ምን ማድረግ አለብን? በጣም በጣም ጥንቃቄ ማድረግ ያለብን እነዚህን የቦታ ዝግጅት በጣም ልናጤንበት ልናተኩርበት የሚገባ ጉዳይ ይሆናል ማለት ነው። ስለዚህ የመጀመሪያው ስራ ምንድነው? የንብ ቦታ መረጣ በጣም ማካሄድ አለብን። ከዚህ ውስጥ አንደኛ የአበባ ብናኝና እጽዋት ብቻ አይደለም። በነገራችን ላይ እዚህ ጋር ልትይዙልኝ የሚገባው ነገር እጽዋት አበባ ብቻ አይደለም። አበባ ማለት እንግዲህ ያው አበባ በነገራችን ላይ እዚህ ጋር በደንብ ልታጤኑ የሚገባው ነገር አበባውን አይተን አይደለም እንትን ስንለው አበባ አለ ማለት ምን ይኖራል ማለት ነው? የአበባ ብናኝ ቢፖለን የምንለው ወይም ደግሞ ፖለን ግሬን ዱቄት ነገር ማለት ነው። ዱቄታማው ነገር እሱን ኮንሲደር እናደርጋለን። የአበባ ፍሳሽ ኔክታር የሚፈስ ነገር አለ እዛ ላይ ይሄ ነገር ነው እንጂ አበባውን ብቻውን አይበሉትም ወይንም ደግሞ አበባውን እንትን አይሉትም። ያው ምናልባት ይስባቸው ይሆናል አይተውት ወደ እሱ ሊመጡ ይችላሉ ብለን ልናስብ እንችላለን እንጂ አበባውን በቀጥታ ይበሉታል ወይንም ይመገቡታል ማለት አይደለም። ከዛ ፈሳሹን ኔክታር የምንለው እሱን ነው የሚፈልጉት ወይ ደግሞ የአበባ ዱቄት የአበባ ብናኝ ፖለን የምንለው እሱን ሊጠቀሙ ይችላሉ። እንግዲህ እነዚህን ሁሉ ለምሳሌ ጽድ አሁን ምንድነው የሚጠቀሙት? እንትን አለው ሙጫ አለው በተፈጥሮ ጽድ ማለት ነው። ንቦች በጣም ይጠቀማሉ። ይህንን ሙጫ ለምን ይጠቀሙታል መሰላችሁ? ቀፎቻቸው ላይ ያሉትን ቀዳዳዎችን ለመዝጋት ለማያያዝ እነዚህ ይጠቀሙበታል። ከዚህ አንጻር ይህንን በደንብ ልናጤን ይገባል። ሌላው የውሃ ምንጭ በ500 ራዲየስ 500 ሜትር ራዲየስ ላይ ሊኖር ይገባል ማለት ነው። ሌላው የአየር ሁኔታ እና የቀፎ አቀማመጥ ይሄም በከፍተኛ ሁኔታ ጥንቃቄ ሊደረግበት የሚገባው ነው። ለምሳሌ የንብ እርባታው ቦታ ወይም አፒሪ ሳይቱ ለንፋስ የተጋለጠ ነው ወይስ አይደለም የሚለው በጣም ጥንቃቄ ሊደረግበት የሚገባ ጉዳይ ነው። ለምን ለንፋስ የሚጋለጥ ከሆነ ንቦች የራሳቸውን የሚፈልጉትን የአበባ ብናኝ የምንበለው ኔክታር እንበለው እነዚህም ሄደው ይዘው ሲመጡ ይቸገራል። ከዚህ አንጻር ይሄ ከፍተኛ ትኩረት የሚኖረው ነው። ሌላው የቀፎ አይነትና ቀፎችን ነው። ምን አይነት ቀፎች መጠቀም አለብን? ባህላዊ ነው፣ ዘመናዊ ነው፣ የሽግግር ቀፎ ነው የሚለውንም ከፍተኛ የሆነ ትኩረት ልናደርግበት የሚገባ ጉዳይ ነው። እነዚህን እንመጣበታለን በዝርዝር ማለት ነው እናያለን። ሌላው ኢኩፕመንት ወይንም እቃዎች ማለት ነው። ለንብ እርባታ የሚያስፈልጉ እቃዎች ለምሳሌ አልባሳት፣ የንብ መከላከያ አልባሳት፣ የደህንነት አልባሳት እንዳይነድፉን እንዳይረብሹን የምንለብሳቸው አልባሳት ያስፈልጉናል። የፊት መሸፈኛ ከአንገት በላይ እንዳለ አንገታችን የማያስነድፍ ከአንገት በላይ እንዲሁም ከዛ በላይ ደግሞ ቱታ ያስፈልገናል። እነዚህ ቬል፣ ቱታ፣ ግላቭ እነዚህ በጣም ወሳኝ ናቸው። ቡትስ በጣም ወሳኝ ነው። ማጨሻ፣ ስሞከር እነዚህን ፕራክቲካል እናያለን። ቤተሰብ እያንዳንዱ ነገር እያየን ነው የምንሄደው።
ሌላውም የቀፎ መክፈቻ ሃይቭ ቱል ይባላል፣ ወይም ደግሞ ቺዝልም ልንለው እንችላለን። እነዚህ በጣም ወሳኝ ናቸው። ብራሽ ስንል እንግዲህ ማንኛውም ብሩሽ አይደለም፣ ለንብ የሚሆን የራሱ የንብ ብሩሽ አለ። ይህንን እንጠቀማለን። ሌላው የንብ መንጋ ቀጥታ ማግኘት አለብን ማለት ነው። በአጠቃላይ እነዚህ በጣም በጣም ወሳኝ ናቸው። እያንዳንዱን በርዕስ እንመጣበታለን። ለዛሬ ለመጀመር ያክል ነው በእነዚህ መልኩ የመጣሁት። አትጥፉ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ታፕታፕ ማድረጉን አትርሱ። ለሌሎችም አጋሩ አድርሱ። አመሰግናለሁ።